እሺ ዛሬ የምጋብዛችሁ ኢትዮጵያ የባሩድ በርሜል የሚል መጽሐፍ ነው። ይህ መጽሐፍ በእርግጥ ገበያ ላይ ከጠፋ ሰነባብቷል፣ ግን ፈልጋችሁ ልታነቡት የሚገባ መጽሐፍ ነው። ጸሐፊው ሮማን ፕሮቻዝካ ይባላል። ጀርመናዊ ጸሐፊ ነው። ከዳግም ኢጣሊያ ኢትዮጵያን ከመውረሯ በፊት በነበሩት ዓመታት ኢትዮጵያ ውስጥ ለፈረንጆች ጥብቅና የቆመ የነበረ ጀርመናዊ ሰው ነው። ተባሮ ወደ ሀገሩ ከተመለሰ በኋላ ይህን መጽሐፍ ጻፈ። በዛው በ1935 ማለትም ከ90 ዓመታት በፊት ማለት ነው። በዛው ዓመት መጨረሻ እንግሊዞች በእንግሊዝኛ ቋንቋ ተረጎሙት። ለሊግ ኦፍ ኔሽን፣ ለወቅቱ ሊግ ኦፍ ኔሽን ኢትዮጵያ ከአባልነቷ እንድትሰረዝ፣ ጣሊያን ኢትዮጵያን በምትወርበት ሰዓትም የመሳሪያ ድጋፍ እንዳታገኝ፣ ከውጭ መግዛት እንዳትችል እግድ እንዲጣልባት ሪፖርት ያቀረበ መጽሐፍ ነው። ይሄ ጸሐፊ ዋይት ሱፐርማሲስት ወይም ደግሞ በነጮች የበላይነት የሚያምን ዘረኛ ሰው ነው። በመጽሐፉም በግልጽ ኢትዮጵያ ከአድዋ ድል በኋላ የስነ ልቦና የበላይነት በማግኘቷ ፈረንጆችን ትነቃለች፣ በሀገሯ የሚገኙ ፈረንጆችንም በደንብ አታስተናግድም። ይሄ ደግሞ አውሮፓውያን ለዓለም ያበረከቱት ስጦታ ወይም ደግሞ ለዓለም የቀረው ብቸኛ ተስፋ ዊችዝ ቀኝ ግዛትን ትቃወማለች፣ ሌሎች አፍሪካውያንንም ለአመፅ ታነሳሳለች። ስለዚህ ይህች ሀገር ስፔሻሊ ከጃፓን ጋር ፍሮንት ፈጥራ በመተባበር የነጭን ዘር ለማጥፋት ታሴራለች በማለት በሐሰት ይከሳል። ሌላው ይሄ መጽሐፍ እጅግ መርዘኛ የሆነ አመለካከትን ረጭቶ አልፏል። አሁን ድረስ ኢትዮጵያ ላለችበት የፖለቲካው ጥንቅጥ መሰረት ጥሎ ያለፈ መጽሐፍ ነው ማለት ይቻላል። የታቀደልንን የታሰበልንን ወይም የተሴረልንን እንደምንኖር ለማሳየት ያክል ነው ዛሬ የምጋብዛችሁ። ምን ይላል በመጽሐፉ? በጣም ውስን በሆነች ገጹ ቢሆን የሚያነሳው ቶክሲክ የሆነ ብዙ ሀሳቦች አሉ። ኢትዮጵያ በሃይማኖት፣ በቋንቋ፣ በዘር፣ በቀለም፣ በነገድ፣ በጎሳ ከተከፋፈለች ስጋት የማትሆን ሀገር ነች። ማድረግ ያለብን ብቸኛ ነገር ገዢውን መደብ ማንሳትና ኢትዮጵያውያንን በእነዚህ ልዩ ልዩ ካታጎሪዎች እንዲከፋፈሉ ማድረግ ነው። ከዛ ጊዜ ጠብቀው እንደሚፈነዳ ቦምብ ራሷ ትበተናለች ይላል። ይሄ መጽሐፍ እዛ ከ90 ዓመት በፊት ብቻ ተጽፎ አልቀረም። በ2002 ዓ.ም በቢቢሲ የሬዲዮ ጣቢያ ተነስቶ ውይይት ሲደረግበት እንደነበረ ተርጓሚው ደበበ እሸቱ ያነሳልናል። በዛ ቁጭት የተተረጎመ መጽሐፍ ነው። አሁን ያለንበትን ሀገራዊ ሁኔታም በደንብ የሚያንጸባርቅ ስለሆነ ለመንቃት፣ ዳግም ለመወያየት፣ የራሳችን የሆነ አካሄድ ለመቅረጽ ይጠቅማል ብዬ ስለማስብ ይነበብ። በጣም ኢንተረስቲንግ መጽሐፍ ነው። አመሰግናለሁ።